ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መምህራችን መጋቤ ጥበባት መምህር ቲሞቲ የሀገረ ስብከታችን ምክትል ስራ አስኪያጅ፣ ክቡር አባታችን መምህራችን መላከ ፀሐይ መምህር እንዳለ ሐረጋዊ የመንበረ ቅድስና ወረዳ ቤተ ክህነት ዋና ስራ አስኪያጅ፣ ክቡር አባታችን መምህራችን መልአከ ኃይል መምህር ኢሳያስ ረብሃ የዚህ ታላቅ ደብር አስተዳዳሪ፣ ክቡራን የሀገረ ስብከታችን የክፍሉ የመምሪያ ኃላፊዎች፣ ክቡራን የአድባራቱና የገዳማቱ ክቡራን ከትናንትና ከዋዜማው ጀምራችሁ ስቡሕ ወቅዱስ ሳረረ ኩሉ ዓለም እያላችሁ እግዚአብሔርን ስታመሰግኑ ያደራችሁ ሊቃውንት አባቶቼ፣ አበው መነኮሳት፣ መምህራነ ወንጌል፣ ሰባክያነ ወንጌል፣ አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ የዚህ ታላቅ ደብር የሰንበት ትምህርት ቤት ዘማሪያንና ዘማሪያት፣ በቅድስናው ስፍራ የተሰበሰባችሁ ሁላችሁም እንደየማዕረጋችሁ እንደየክብራችሁ አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ እንዲሁም ሕፃናት ማሰባሰበን በኃያሉ በእግዚአብሔር ፍጹም ሰላም እንደምን ዋላችሁ? እንደምን አደራችሁ? እንደምን አረፈዳችሁ? አሜን። እግዚአብሔር አምላካችን ይህችን ዕለት ይህችን ሰዓት በዕድሜያችን ላይ ጨምሮ ይመስገን ብለን እንድናመሰግነው አንደበታችንን ለምስጋና የከፈተ በታቦቱ ፊት ቁመን እንድንዘምር ያው ቃሉን እንድንሰማ በረከቱን እንድናገኝ የፈቀደልን ዛሬ ዘወትርም በፍጡራን አንደበት ከምድር እስከ አርያም ከጽንፍ እስከ ጽንፍ የተመሰገነ ይሁን። እንኳን ለጻድቁ ለአቡነ ገብረ መንፈስ ቅዱስ ዓመታዊ የቃል ኪዳን የዕረፍት በዓል በሰላም በጤና ደረሰን አደረሳችሁ። ወኩሉ ዘኀደገ አብያተ ወአኀወ ወአኀተ አበ ወእመ ወብእሲተ ወውልደ ወገራወሃ ይነስ በስሜ በእንተ ስሜ ይነስ ቤተ ንክሪተ ይነስ ወሕይወተ ዘለዓለም ይሃዩ። ሁሉም በስሜ ስለ ስሜ ቤቱን፣ ንብረቱን፣ ወንድሞቹን፣ እህቶቹን፣ አባት እናቱን፣ ልጆቹን፣ ሚስቱን፣ እርሻውን የተወ 100 እጥፍ ይቀበላል፣ የዘላለም ሕይወትም ይወርሳል ይላል የማቴዎስ ወንጌል ምዕራፍ 19 ከቁጥር 29 ያለውን መነሻ በማድረግ እንደ እግዚአብሔር ቅዱስ ፈቃድ በዚህ ስለ አጭር ደቂቃዎች እንማማራለን። እንደምታዩት በስተጀርባዬ ለእናንተ በፊታችሁ በታቦቱ ዙሪያ ብዙ ሊቃውንት አሉ። ለአጭር ደቂቃ ስለታዘዝኩ ነው እንጂ ክቡራን አባቶቼ ኋላም አሉ፣ ይባርኩናል፣ ያስተምሩናል እና ለአጭር ደቂቃ በዚህ ርዕስ እንድንማማር ለአምላካችን መልካም ፈቃድ ይሁንልን፣ ማስተዋሉን ያድለን። 100 እጥፍን ይቀበላል፣ የዘላለም ሕይወትን ይወርሳል። 100 እጥፍን ይቀበላል እስክበሉ፣ የዘላለም ሕይወትን ይወርሳል። ይሄ ቃል የተናገረው ማን ነው? ሁላችንን የፈጠረ ሰማይና ምድሩን የፈጠረ
የሚታዩትን የማይታዩትን ፍጥረታት ፈጥሮ የሚገዛ ፈጥሮ የሚመግብ ፈጥሮ የሚጠብቅ ፈጥሮ የሚንከባከብ አምላካችን የተናገረው ቃል ነው። በመዋዕለ ስብከቱ ኢየሱስ ክርስቶስ ለደቀ መዛሙርቱ ሁሉን የተወ እኔን የተከተለ በመንግስቴ በምመጣበት በጌትነቴ በ12ቱን ወንበሮች ተቀምጦ በ12ቱን ነገደ እስራኤል ይፈርዳል ብሎ ከተናገረ በኋላ መተው ያለበትንና መተው የሌለበትን የሚያገኘውን ክብር ለማን ብሎ እንደሚተወው ለማን ብሎ ምናኔ እንደሚወጣው በግልጽ የሚያስረዳ የመጽሐፍ ቅዱስ ክፍል ነው። ስለዚህ ይህ ቀን ደግሞ ሁላችን እንደምናውቀው በማን ስም ነው የተሰበሰብነው? በማን ስም ነው የተሰበሰብነው? የማን በዓል ነው እያከበርን ያለነው? ስለዚህ እግዚአብሔር ያከበረውን ማክበር ለሰው ልጅ ተፈቅዷል። እግዚአብሔር ያከበረው ደግሞ ማዋረድ ደግሞ ቅጣት ያሰጣል። እግዚአብሔር ያከበራቸው ጻድቁ ባሕታዊው መናኙ ሐዋርያው አቡነ ገብረ መንፈስ ቅዱስ በዛሬው ዕለት የዕረፍታቸው የቃል ኪዳናቸው መታሰቢያ ቀን ነው። የአቡነ ገብረ መንፈስ ቅዱስ የዕረፍት ቀናቸው መቼ ነው? መቼ ነው የማረፉት? መቼ ነው ዕረፍታቸው? ምክንያት ስላለው ነው የምጠይቃችሁ። ዕረፍታቸው መጋቢት 5 ቀን ነው ያረፉት። መጋቢት በ562 ዓመታቸው መጋቢት 5 ነው ዕረፍታቸው። ስለዚህ ሊቃውንት አባቶቻችን ግን በአርባ ጾም ደስታ ስለሌለ የሐዘን ጊዜ ስለሆነ ማህሌቱ ከበሮ ስለሌለ በስብሐተ ነግህ የሚቆም የሚከበር በዓል ስለሆነ የአቡነ ገብረ መንፈስ ቅዱስም ሌሎችም በአርባ ጾም የሚከበሩ በዓላት ከተቀየሩ ወደዚህ መጥተው እንዲከበሩ ከተደረጉት አንዱ የአቡነ ገብረ መንፈስ ቅዱስ የጻድቁ በዓለ ዕረፍት ነው። እሱ ብቻ አይደለም፣ የባለቤቱ መድኃኔዓለምም በዚህ በጥቅምት ወራት የምናከብረው 27ም እንደዚህ ነው። ስቅለት በስግደት ነው የሚከበረው፣ በሐዘን ነው የሚከበረው፣ በንባብ ነው የሚከበረው። ስለዚህ ወደዚህ እንዲከብር ተደርገዋል፣ ተወስነዋል። ሌላውም ትናንትና መስቀል ያከበርነው ዳመራው ነው በዚህ የሚከበረው እንጂ ዕለቱ 17ቱ መስቀል ላይ የወጣበት መጋቢት 10 ቀን ነው። ስለዚህ ይህን የቤተ ክርስቲያን ውሳኔ የአባቶቻችን ይሄ የምስጋና ቀን ወደዚህ እንዲመጣ በማህሌት እንዲከበር ካደረጉት አንዱ የአቡነ ገብረ መንፈስ ቅዱስም አሁን የተሰበሰብነው ቃል ኪዳን የተሰጡበት ያረፉበት ከዚህ ዓለም ወደማያልፈው ዓለም የተሸጋገሩበት ቀን ነው። አቡነ ገብረ መንፈስ ቅዱስ መናኝ ናቸው። ቅድም በወንጌል እንደተጻፈ የወንጌልን ቃል ለመፈጸም አባት እናታቸውን ትተው ሀገራቸውን ትተው ቤተሰቦቻቸውን ጥለው ዘመድ አዝማድን ጥለው ወንድም እህትን ጥለው ያለውን የዓለምን ሀውዘ ዓለምን ፍቅረ ብእሲትን፣ ፍቅረ ውልድን፣ ፍቅረ ሲመትን፣ ፍቅረ ስልጣንን ትተው ዓለምን ንቀው ገዳም የገቡ ታላቅ አባት ናቸው። ሁላችን ታሪካቸው በየጊዜው የሚተረከው ነው፣ በየጊዜው የሚታወቅ ነው። በዚህ በአጭር ጊዜም በዚህ በአጭር ሰዓትን ተተንትኖ ተነግሮ የሚያልቅ አይደለም። አለፍ አለፍ ብለን ግን በሶስት ከፍለን ማየት ለመረዳት እንዲመቸን በዓሉን ምን ሰምተን ሄድን ለማለት እንዲረዳን ለማድረግ ግን በሶስት ከፍለን እናየዋለን። የመጀመሪያው የዕለተ ልደታቸው መጀመሪያ አባት እናታቸው ጻድቁ ስምዖንና አቅለስያ ልጅን በማጣት መጀመሪያ በትዳር ተወስነው ሲኖሩ በሕጉና በወጉ በቤተ ክርስቲያን ስርዓት ተጋብተው በሰላም በፍቅር ይኖሩ ነበር። ነገር ግን ልጅ አልሰጣቸው። ለጊዜው ነው። ኋላ ግን
ስመ ገናና ስመ ጥሩ ዓለም ሁሉ በምልጃው የሚያድን ኋላ እስከሚሰጣቸው ድረስ ግን በልቅሶና በሐዘን በጾምና በጸሎት በፍቅርና በአንድነት ሆነው ይኖሩት ነበር። ልጅ አጥተናል፣ ልጅ የለንም፣ ትዳር የሚገባው ልጅ ለመውለድ ነውና ልጅ ስላላገኘን ተፋተን፣ እኔም ሌላ ላግባ፣ አንቺም ሌላ ግቢ፣ ውለጂ ክበጂ አላለ። ልጅ ሰጪው ከሰማይ ያለው አምላክ ነው እንጂ ስለዚህ ስለዘሩ ስላልሆነ ከሰጠኝ ከአንቺ ይስጠኝ፣ ከሰጠኝ ከአንተ ይስጠኝ። ሰጪው እግዚአብሔር ነው። ማኅፀን ዘቢውም እግዚአብሔር ነው። ማኅፀን የሚያለመልመው እግዚአብሔር ነው። የሚያደርቀውም እግዚአብሔር ነው። የሚዘጋው እሱ፣ የሚከፍተው እሱ ስለሆነ ወደ እግዚአብሔር እንለምን ብለው በዘመናቸው ሁሉ ሲጸልዩ ይኖሩ። ኋላ ግን ጸሎታቸው ሰምቶ ባጭሩ እግዚአብሔር በፈቃደ መልአክ በእግዚአብሔር ፈቃደኝነት በብስራተ መልአክ ይህን ዛሬ በዓላቸውን የምናከብርላቸው ኮከቡ ዘኢይጠፍእ የማይጠፋውን ኮከቡ ከፀሐይ 7 እጅ የሚያበራውን ታላቁን ጻድቅ እግዚአብሔር ሰጣቸው። በልጅ ባርከዋቸዋል። ክብርና ምስጋና ለአምላካችን ነው። ስለዚህ ከዚህ የምንማረው በትዳር ያላችሁ ወንድሞቻችን እህቶቻችን የልጅ መምጣት ሲዘገይ ልጅ የሚሰጠው እግዚአብሔር ነውና የእግዚአብሔርን ደጅ መጥናት ያስፈልጋል፣ መሳል ያስፈልጋል፣ መጾም ያስፈልጋል፣ ወደ እግዚአብሔር መቅረብ፣ መጸለይ፣ መጾም ያስፈልጋል እንጂ አይ ያንተ ነው ምክንያቱ ያንቺ ነው ምክንያቱ በማለት ትዳርን ያህል ታላቅ ሕግ ታላቅ ክቡር የሆነውን ሰማያዊ ሕግ ያለበትን ማፍረስ ተገቢ አይደለም። ሕግ አፍርሶ የሚገኘው ልጅ ደግሞ ወንበዴ ነው የሚሆነው፣ ሽፍታ ነው የሚሆነው፣ እኛ ሰራሪ ነው የሚሆነው፣ አሳዳጅ ነው የሚሆነው፣ ለሀገርም ለወገንም የማይጠቅም ነው የሚሆነውና የተባረከው ልጅ ለሰማዩም በምድሩም የታወቀ በሰማዩም በምድሩም ስሙ የተከበረ የሚሆን ልጅ ለማግኘት ወደ እግዚአብሔር መቅረብ ነው የሚያስፈልገው። ስለዚህ ያንቺ ነው ያንተ ነው እየተባሉ መጨቃጨቅ፣ መጣላት፣ ትዳርን መበተን ተገቢ እንዳልሆነና ደጋግ ልጆች ቆይተው ነው የሚመጡት፣ በስለት ነው የሚመጡት፣ በጸሎት ነው የሚመጡት። ድንግል ማርያምን ቆይታ ነው የመጣችው። ኢያቄምና ሐና ለብዙ ዘመናት አልቅሰዋል። እነ ዘካርያስና እነ ኤልሳቤጥም ለብዙ ዘመን አልቅሰዋል። ነቢያቱም ብዙ እነ ሳሙኤልን ስንመለከት በብዙ ልቅሶ በብዙ ልመና ሐና ስታለቅስ ነው የነበረችውና ደግ ልጅ ሊሰጠን እንደሆነ ማወቅና መረዳት መበርታት ያስፈልጋል ማለት ነው። ስለዚህ ከተወለዱ በኋላ ወዲያውኑ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ብለው ነው ያመሰግኑት። የ80 ዓመቱን የማያመሰግነው ምስጋና የዕለት ሕፃን አመሰግን እግዚአብሔር ስራ ምስጋና ጀምር። የ80 ዓመቱ የ60 ዓመቱ አሁንም ገና አልሸመገለም። ገና እየሮጠ ነው ያለው፣ በኃጢአት እየሮጠ ነው ያለው። ወደ እግዚአብሔር እንኳን ያልመጣው ብዙ ነው ያለው። እስካሁን ያልቆረቡ 80 ዓመትና 60 ዓመት ሆኗቸው ያልቆረቡ ሰዎችም ብዙዎች ናቸው። ወደ እግዚአብሔር መቅረብ አቅቷቸዋል ወገኖች። ይህ ግን ስብሐት ለአብ ስብሐት ለወልድ ብሎ አመሰገነ። ይህ ብቻ አይደለም። በ3 ዓመቱ ደግሞ ዓለምን ንቆ ወደ ገዳም ገባ። ክብር ምስጋና ለአምላካችን ነው። የ3 ዓመት ሕፃን መናኝ የ3 ዓመት ወደ ምናኔ ሲሄድ አስቡት እንግዲህ ወተትን መጠጣትን ትቶ የእናቱን ጡት ትቶ ፍትፍቱን ትቶ ዓለምን መመነን በ3 ዓመት ወደ ገዳም ምንም ውሃ በሌለበት እንጀራ በሌለበት ቆሎ በማይገኝበት የሚበላ የሚጠጣ በሌለበት ወደ ገዳም ሄደ። በእግዚአብሔር ተመርቶ መልአኩ እየመጣ ከ3 ዓመት ጀምሮ እንግዲህ የጻድቁ ያው ነገሩ መንፈስ ቅዱስ ሕይወት የምናኔ ሕይወት ነው ያለው። ስለሚበላው አያስብ፣ ስለሚጠጣው አያስብ፣ ስለሚኖርበት ቤት አያስብ፣ ስለ ዓለም ጭንቅ የለውም። ነገ ምን ይመጣል፣ ምን ይወለዳል፣ ዓለም ምን ትወልዳለች የሚለው ሀሳብ የለውም። የጻድቁ ብቻ ምን ሰርቼ እግዚአብሔርን ላስደስተው፣ እግዚአብሔር የሚያስደስት ስራ ብቻ ቀንና ሌሊት እየሰገዱ መኖር፣ እግዚአብሔርን ለማስደሰት
ሕይወትን መስጠት እግዚአብሔር አለ ብሎ አራዊት ባለበት የበረሃ አራዊቶች በበዙበት ጅንጡ ባለበት ድኩላው ባለበት ተኩላው ባለበት አፍሩ ባለበት ቀበሮ ባለበት ጅቡ ባለበት ነብሩ አንበሳ በሰለጠነበት ዱር በምናኔ መኖር ቀላል ነገር አይደለም ወገኖች። ላይለኮ ተኩላ ወከይሲ ትጻን ወትከይድ አንበሳ ወከይሲ እስመ ቤት ወክላ አድኖ ወከድኖ እስመ አይመረስኒ በተኩላ ትጫናለህ፣ እባብም ትረግጣለህ፣ ጅንቱም ትረግጣለህ፣ በአንበሳም ትጫናለህ፣ በነብሩም ትጫናለህ፣ ከአንበሳና ከነብር ጋር አብረህ ትኖራለህ ብለዋል መጽሐፉ ነቢይ ዳዊት በመዝሙር 90 ከቁጥር 12-13 ያለው ስናነበው ይህንን ነው። ቅዱሳን ሁሉ ይታዘዝላቸዋል፣ ሰማይም ምድሩም ይታዘዝላቸዋል። የማይገዙትን ለሰው የማይመቹትን እንዲመቹ ያደርጋል። አብሮ ከነሱ ጋር ይኖራል። ሰው ከወንድሙ ጋር መኖር ባቃተበት ጊዜ ከእናቱ ልጅ መኖር ባቃተበት ጊዜ ከእናቷ ልጅ ተስማምታ መኖር ባቃተበት ጊዜ ልጆች ከወላጆቻቸው ጋር ተስማምተው መኖር ባቃታቸው ዘመን ወላጆች ከልጆቻቸው ጋር ተስማምተው መኖር ባቃታቸው ዓለም ላይ ከሰው ጋር መኖር ከሌለባቸው ከሰው ጋር ሕይወታቸው ከማይስማማ በእናት ተወይ በሆነው አብረው ተስማምተው ኖሯል። ወገኖች ያለንበት ዓለም እኮ ወንድምና ወንድም የማይስማማበት ብዙዎቻችሁ እስካስቡት ከእናታችሁ ልጆች አብራችሁ ትኖራላችሁ? ተስማምታችሁ እየኖራችሁ ፍቅር ሳለ ወይ? ከእናት አባታችሁ ጋር ስምምነት አለ? መታዘዝ አለ? ፍቅሩ አለ ወይ? ከጎረቤት ጋር ስምምነት አለ? በመስሪያ ቤት ላይ ስምምነት አለ? አብረን እየኖርን ነው? ስለ ሰው እየተጨነቅን ነው? ስለ ሰው እያሰብን ነው? በደንብ አስቡት። እንግዲህ ከአንበሳ ጋር ግን አብሮ መኖር፣ ከነብር ጋር ግን አብሮ መኖር። ሰው እኮ ከሚስት ጋር ተስማምቶ መኖር አቅቶት እየተማታ እኮ ነው ያለው፣ እየተደባደበ እኮ ነው ያለው። ለዘመናት ወልዶ ከውዶ ንብረት አፍርቶ የኖረበትን ቤቱን እያፈረሰ እኮ ነው ያለው ወገኖች፣ እያፈረሰ እኮ ነው። በቃ ባህሪ ለባህሪ መስማማት አቃተ፣ ተለወጠ ዘመን ወገኖች። ይህ ባለበት ዓለም፣ ይህ በሚከናወንበት ዓለም ጻድቁ አቡነ ገብረ መንፈስ ቅዱስ ከማን ጋር ይኖሩ ነበር ይላል? ከአንበሳና ከነብር ጋር። የሚገርመው አንበሶቹ 60 ናቸው፣ ነብሮቹም 60 ናቸው። አጃቢዎቻቸው እሳቸው እንደ ንጉሥ ሆነው፣ እነሱ ደግሞ እንደ ሰራዊት ሆነው አጃቢዎች ሆነው፣ እሳቸው እንደ ጳጳስ ሆነው፣ አንበሳና ነብር ደግሞ እንደ ካህናት ሆነው እያጀቡ፣ እሳቸው እንደ ታቦት ሆነው፣ አንበሳና ነብሩ ደግሞ እንደ ካህናት ሆነው እያጀቡ እየዘመሩ እሳቸው ጋር ይኖሩ ነበር ወገኖች። የረገጡትን አፈር እየሆኑ ሌላ እንስሳ እንዳይሆን ተከልክለው የረገጡትን አፈር ምግቡ ሆነዋቸው እየኖሩ ይኖሩ ነበር። የእግዚአብሔር ስራ እኮ የሚገርም ነው እኮ፣ የሚደንቅ እኮ ነው። ሰው ከሰው ጋር መኖር ባቃተበት አለ ሰው ከእንስሳ ጋር ተላምዶ ይኖራል፣ ከአራዊት ጋር ተላምዶ ይኖራል፣ ባህሪን አስተካክሎ ይኖራል። ወንዱ የሚስቱን ባህሪ መሸከም አቅቶታል። የምትናገረውን አይጥመውም፣ የልጆቹ የሚናገሩትን አይጥመውም። የሰይጣን ምክር ብቻ ነው የሚሰማው። ሴቷም እንደዚህ ነው። ውጭ ነው እያየች ያለችው። አይናችን አልጠግባል፣ ስሜታችን መቆጣጠር አቃተን፣ ፍላጎታችን መግታት አቃተን፣ ከእግዚአብሔር ተለየ፣ ከእግዚአብሔር ራቅ። አካላችን ነው የሚመላለሰው፣ አካላችን ነው እዚህ ያለው። እውነት ለመናገር እስኪ ራሳችሁን ገምቱት፣ ራሳችሁን እስኪ መዝኑ።
አሁን ስንቶቻችን ለዚህ ቁመን ተመስገን ብለን ልባችን ከቃሉ ጋራና ከታወቱ ጋራ ያለነው ከቃል ኪዳኑ ጋር ያለነው ስንቶቻችን? የእኩሎቻችን እኮ አካላችን ነው እዚህ ቆመው እንጂ ህሊናችን እኮ ከተማ እየዞረ ነው ያለ፣ በንግድ ቦታ እየዞረ ነው ያለ፣ በአመት ቦታ እየዞረ ነው ያለ። ከዚህ ወጥቼ እዚህ እሰራለሁ እንዲህ አደርጋለሁ እያለ እኮ ነው ያለው። ይሄ አመፀኛ ልብ እኮ አስቸግረዋል እኮ ወገኖች። ይሄ ተንኮለኛ ልብ እኮ አልተቸግረዋል እኮ ወገኖች። ለሰይጣን ነው እየታዘዝን ያለ ነው። እዚህ መጥተን እንኳን ይህች ሰዓት እንኳን በታወቱ ፊት ነው ያለነው፣ በአምላክ ፊት ነው ያለነው፣ በእግዚአብሔር ፊት ነው ያለነው፣ በጻድቁ ፊት ነው ያለነው። እስኪ ልብርሽ እንበል፣ አንተ ታውቃለህ እስኪ እንበል፣ ልባችን እስኪ እናሳርፈው፣ እንግታው እስኪ። አሁን እኮ ያስቸገረን ራሳችን መግዛት እኮ ነው። ሰው ዓለም ይገዛል፣ እኛ ደግሞ ራሳችን መግዛት አቅቶናል። ሰው ለሌላ ይተርፋል፣ ለራሱ መሆን አቅቶናል እኮ ወገኖች። ራሳችን እስክንዳን መጀመሪያ ሁላችን የራሳችን ከዳን ማን ነው ጥገተኛ የሚገኝ? ማን ጥገተኛ ይገኝ? እስኪ ለራሴ ቃላችን እንግባ ወገኖች። ራሳችን እስኪ መጀመሪያ እንነር። ስለ ሰውማ ሁሉ ጊዜ ያወራል እኮ ዘመናችን ሁሉ እኮ የሰው ኃጢአት ስንዘረዝር ነው። የሰው ኃጢአትን ስናብራራ፣ ስናሳድግ፣ ስንተርክ ነው እኮ። የእኛ ኃጢአት እስክንዘርዝረው ራሳችን እስከ ራሳችን እናጥና። የራሳችን አናውቀው መተረክ የራሳችን አቃተን። ታዲያ አንደበታችን የሰውን ታሪክ የሰውን ኃጢአት ለመዘርዘር ስንቱ ተከፈተ፣ ስንቱ ጊዜ ሮጥን እኮ። ስለዚህ ነው ጻድቁ ከማይስማሙ ከሚባሉ ከሚሰባብሩ ከአንበሳና ከነብሩ ወጉች ይህን 300 ዓመት ሙሉ በምናኔ የኖሩ በግብፅ ያሉ ገዳማት እየዞሩ እያገለገሉ ነው። ባሕታውያንን ሽማግሌዎችን እየረዱ እግዚአብሔርን እያመሰገኑ ግብፅን 3 ዓመት ከኖሩ በኋላ ደግሞ ወደ ሀገራችን ወደ ኢትዮጵያ መጡ። በኢትዮጵያ ምድር ደግሞ 262 ዓመት ነው። በጥቅሉ ስንት ዓመታቸው ነው? ስንት ዓመታቸው? ምን ነው ምን ነገር አከታቸው? ዘረዘርኩት እኮ ምን ላድርገው? ከዚህ በኋላ 562 ዕድሜ ነበራቸው እግዚአብሔርን ያገለግሉበት። የእኛ ዕድሜ ስንት ነው? ስንት ዓመት ልንኖር ነው እየተባላን ያለ ነው? ለስንት ዓመት ነው ይህን ሁሉ ሩጫ፣ ይህን ሁሉ ማግበስበስ፣ አልጠቅም ባይነት፣ ይሄ ጥሎ ማለት፣ ወንዱን ጥሎ ማለት፣ ገፍትሮ ማለት ለስንት ዓመት ለመኖር ነው? 100 ዓመት ሊኖር ይሆን? እንኳን ለጠብ ለፍቅር እኮ የማትበቃ ጊዜ እኮ ነው ያለች። በኃጢአት ጨርሰናታል። ተበልታለች እኮ ያለች መስላችሁ ነው? ተበልታለች እኮ ጊዜያችን፣ ዘመናችን አጭር ጊዜ ነው ያለን። እንጠቀምባት፣ ለጽድቅ እናውላት ወገኖች። ይህን ያህል ዘመን እንኳን ለእግዚአብሔር ምስጋና አደረጉት። ኢትዮጵያ ሀገራችን ከረገጡት የሚገርመው ታሪካቸው በዝቋላና በምድረ ከብድ በሰፊው ይታወቃል። ቃል ኪዳናቸው ገድላቸው በየሁላችን ቤት ሊኖር ይችላል። አንጠቀምበት እንጂ መጽሐፍ ለመግዛት ችግር የለብንም። መጽሐፍ ቅዱስም ከቤታችን አለ፣ ተነቦ አያውቅም። እኛ የምናነበው ጋዜጣው ነው፣ እኛ የምንሰማው ወሬው ነው፣ ቴሌቪዥኑ ነው። ዛሬ ምን ተባለ፣ ምን ተነበበ፣ ዜና ምን ቀረበ ነው የምንለው። አሁንማ ያው ደግሞ ይህ ሶሻል ሚዲያ ሁሉ ቲክቶከር ሆነዋል። ሁሉ ቲክቶክ ነው ሲያሳድድ የሚያድረው። እንቅልፍ ማጥቶ ያለው እሱ ነው፣ ስራውም እሱ ነው። ለጸሎትም ጊዜ የለውም፣ መጽሐፍ ቅዱስ ለመመልከትም ጊዜ የለውም። ወሬ የሆነ ስራችን ወገኖች፣ በወሬ ይጸደቃል፣ በቲክቶክ ይጸደቃል። የጸሎትም ጊዜ የለም ወገኖች። አስቡት ምን ላይ እንዳለ። የቆምክ የሚመስልህ እንዳትወድቅ ተጠንቀቅ። የቆምን ይህ የሚመስልህ እንዳንወድቅ እንጠንቀቅ። ምን ላይ ነው ያለነው? እናስተውል። ስለዚህ ጻድቁ ግን ወደ ኢትዮጵያ መጥተው
በዝቋላው ተራራ ባህር ላይ ቁመው 40 ቀንና 40 ሌሊት ሲጸልዩ ኢትዮጵያን ማርልኛል፣ በከፊል ምሬልሃለሁ፣ ቃል ኪዳንህን ያመነ ስምህን የጠራ በስምህ የተማጸነ ገድልህን ያነበበ የሰማ ዝክርህን የዘከረ ለቤተ ክርስቲያንህ የሚገባውን ነገር ያመጣ እልልሃለሁ አለ። ይህም አይደለም፣ ይህ ብቻ አይደለም። ቁልቁል ተዘቅዝቀው በራሳቸው ተተክለው እግራቸው ወደ ላይ አድርገው ባህር ውስጥ ሆነው ኢትዮጵያን ካልማርክልኝ ብለው ሞታ መሰሉ። ማንን ካልማርክልኝ አሉ? ኢትዮጵያ ምናቸው መለሳቸው? ምናቸው ነው? ከዘመኑ እናዛምነው ብዬ ነው። ምናቸው ነው? ዘመኑ አይታቸው አይደለም። እሳቸው ግብፃዊ ናቸው፣ የድንሳ ሰው ናቸው። ከግብፅ ነው የመጡት። እግዚአብሔር ረድቶን በአባቶቻችን በደጉ ዘመን መጥተው ነው እንጂ በዚህ ዘመን ቢመጡ ማን ይቀበላቸው ነበር? ስደተኛ ማን ይቀበላል? መጻተኛ ማን ይቀበላል? የውጭ ዜጋ ማን ይቀበላል? ምን ፈልገው ነው ገዳም የሚሄደው? ታሪክ ሊሰርቅ ነው። ታሪካችን ሊሰርቅ ነው ነው የሚባለው እንጂ ማን ነው የሚቀበለው? እሳቸው ግን ታሪክ ሰሩልን፣ ታሪክ ተውሉ፣ ታሪክ ሰንደው ዘግበው ነው የትሉ። ስለዚህ በአባቶቻችን በደጉ ዘመን ስለሆነ በዚህ ዘመን ማተውት ስለሳችን ያልተቻቻለ ደግሞ የውጭ መጥቶ እንዴት ብለን ይቻላል? ስለዚህ ኢትዮጵያውያንን ማርልኝ ተዘግዝቀው ሲጸልዩ የኢትዮጵያውያን ስራ የኢትዮጵያውያን ኃጢአት ተገለጸላቸው ስራቸው። ያው አሁን እኮ ታሪክ ጠፍቶ ነው እንጂ ስራችን እኮ እዚህ የሚያቆም አይደለም ወገኖች። በታዋቂ ፊት የሚያቆም ነው ስራችን። ልብስ ለብሰን እኮ ነው የምንሄደው። እኛ የምናስበው ስጋ በምናወፍራት በምናስዋት ምን እንግባት በምን እንታጠብ ምን እናድርግ ነው እንጂ ነፍሳችን ምን ትሁን ያላወቃታል። ነፍሳችን እኮ ጠቁራለች፣ ቁራ መስላለች፣ በኃጢአት ቆስላለች እኮ፣ ተርባለች፣ ተጠምጣለች፣ ጠውልጋለች እኮ ወገኖች። ኧረ እባካችሁ ራሳችን ምግብ ከለከልናት፣ ራሳችን ከልብሷ አራቆትናት፣ ራሳችን እንድትጠማ አደረግናት እኮ። ረሃብ አለ ነፍስን ይሰድ ያቃለ ጀህል ነፍስን ትራባለች፣ ትጠማለች ወገኖች። ስለዚህ እሳቸው ግን ኢትዮጵያውያን በሙሉ ካልማርክልኝ አልወጣም ከወህው አሉ። አልወጣም ከወህው ወገኖች። ጸሎታችን ምንድን ነው? ሁላችን ልንጸልይ ነው አይደለም የመጣነው? ልንሳለው የመጣ ነው። ይቅርታ መጠየቅ ነው የመጣ ነው። ልንለምን ነው የመጣ ነው። ዓለም ለማኝ ነው ሁሉ ልንለምን ነው የመጣ ነው። ጸሎታችን ሁላችን አድርሰናል። እውነት ኢትዮጵያን ማርልኝ ብለን ጸልየናል። ኢትዮጵያውያንን አስማማልን ብለን ጸልየናል። ገዥም ተገዥም አስማማልን ብለን ጸልየናል። እግዚአብሔር ማረን ይቅር በለን ለሁላችን ብለን ጸልየናል። እንግዲህ ራሳችሁ ለራሳችሁ ታዛቢዎች ናቸው። ያላችሁትን እናንተ ታውቁታላችሁ። ሁላችን እናውቀዋለን። እንዲህ ብለው የጠለየልን ኢትዮጵያውያንን በሙሉ ማርልናል። ከመቶ ዓመቱ በኋላ እግዚአብሔር ደግሞ ምሬልሃለሁ አላቸው። ክብርና ምስጋና ከመቶ ዓመት በኋላ ተስፋ ለመቁረጥ አንድ ሳምንት መጥተን እኮ ተስፋ ቆርጠን እግዚአብሔር አይሰማኝም የኔ ጸሎትማ አይሰማም ብለው እኮ በየአዳራሹ የሚባክሉ ሰዎች እኮ ብዙዎች ናቸው። ወጥተዋል እኮ በቃ እንደ ማሪ አህዮችን ካልተገኙ እግዚአብሔር የለም ማለት። ከቅርብ የነበሩ አህዮቹን እግዚአብሔር እልህ ላይ ሲገባ አህዮችን አጠፋቸው፣ ሰወራቸው። አልባቲ ስራ ይሁ መጋቢ ለዛት ያህልን ብሎታል። ይህ ነው ሰው እዚህም በዘመናችን እያየ ነው ያለ ነው። ቤተክርስቲያን እንመጣና አንድ ሳምንት ተመላለሰን በቃ ጸሎት ያልተሰማም ብለው ወደ አዳራሽ ለዘፈን መሄድ እና እግዚአብሔር ምን ጎደለበት? እግዚአብሔር ሰው አጣ፣ ዘማሪ አጣ፣ ቀዳሽ አጣ፣ ምዕመን አጣ። እግዚአብሔር
ምንም እግዚአብሔር ድንጎችን ሰው አድርጎ ማመስገን ይችላል። ሃይማኖት ሆሳዕና ሃይማኖት ቢታንያ ይዋቸው አይሁድ አናመሰግንም ሲሉ ድንጎቹን አመሰገኑ። ሆሳዕና በአርያም ሽማግሌዎቹ አናመሰግንም ሲሉ አዋቂዎቹ አንዘምርም አናመሰግንም ሲሉ የ40 እና የ80 ሕፃናትን አንደበታቸውን ከፍተው እንዲያመሰግኑ አደረገ። ክብርና ምስጋና ለአምላካችን። በጻድቁ ብታምናት ባታምና በቃል ኪዳናቸው ብትማፀን ባትማፀን ለራስህ ይባስ እንጂ ጻድቁማ ከብረዋል። አብሃ ይበርሁ ጻድቃን ምስሊተ በመንግሥተ አቡሆሙ በአባታቸው ቤት በመንግሥተ ሰማያት ያን ጊዜ ከፀሐይ 7 እጅ ይበራሉ። ብርሃናቸው ይኸው ለእኛም ጠቅሞናል። በቃል ኪዳናቸውን ጥላ ስር ነው ያለን። ኢትዮጵያን አስራት አድርጌ ሰጥቼሃለሁ አለ እግዚአብሔር። ክብር በምስጋና የጻድቁ ልጆች ነው። የጻድቁ ልጆች እዚህ ተአምራቸው የአቡነ ገብረ መንፈስ ቅዱስ ተአምር አንዷ አቡነ ገብረ መንፈስ ቅዱስን ዝክር ትዘክር ነበር ይላል። አንዷ ሴት ባጭሩ ለመታል እና በዓመት 2 ጊዜ ልደታቸውና እረፍታቸው ትዘክር ነበር። ሌላ ነገር ሌላ ስነ ምግባር የላትም። በሳቸው ቃል ኪዳን ብቻ ትማጸን ነበር። ከዕለታት አንድ ጊዜ እህልን ሰብስባ ለጻድቁ የሚሆን ለሁለቱ በዓላት የሚሆን ተሸክማ ስትሄድ አጋጣሚ 2 ሽፍቶች መንገድ ላይ ገጠሟት። አንዱ የተሸከመዎቹን እህል ይዘው ሄደ ወደ ጫካ አገኘዋል። አንዱ ደግሞ እህል እሱ ስለወሰደው እሷን ይዘው ሄደ። ተካፍሏል። ከዚያ በኋላ ተወኝ እባክህ፣ እኔ ከዚህ በኋላ ለእግዚአብሔር ምያለሁ። የአመንዝራነት የዝሙትን ስራ እንደሰራ ለእግዚአብሔር ሰጥቻለሁ። ከዚያ ደግሞ ለጻድቁ ለአባ ሰጥቻለሁ፣ ተወኝ አለችው። እህሉም የጻድቁ ነው የኔ አይደለም፣ ለጻድቁ ለዝክር ነው። እኔም ተውኝ አለች። ሽፍታ በጻድቁ ብትለው በእግዚአብሔር ብትለው በስላሴ ብትለው አይሰማም። አይሰማም። ሰይጣን ያደረበት ማን ይሰማል? በኃይል እንጂ በርህራሄ የለም። ስለዚህ በል ትንሽ ልጸልይ ተወኝ አለች። አባ ልጅ 3 ጊዜ ይላል። አባ ልጅ ዝም አሳልፈህ እንዳትሰጠኝ አንተ ቃል ኪዳን አለኝ። አባ ምን ታደርገኝ ስትል አንበሳው ከየት እንደመጣ ሳይታወቅ መጣና የያዛትን ሰውዬ ሰው አበረው ይላል። ለየትኛው ነው አሁን እልል ያላችሁ? ሰው ስለተሰበረ ነው ወይስ አንበሳ መጥቶ ስላዳናት? ችግር ሰው አበረው። እሷም አናገራት፣ ሂጂ በሰላም ሂጂ ወደ ቤትሽ። አንበሳ አናገራት፣ ሂጂ በሰላም ያንበይ ሰጻዲ ቃል ይመጣል። ሂጂ በሰላም በሰላም ወደ ቤቷ ገባች። ቤቷ ስትሄድ የሚገርመው ደግሞ ያ እህል ደግሞ ቤት ተቀምጦ አገኘች። ያላሰብነው በረከት ቤታችን ያስገቡትን ያላሰብነው የተመኘነው ልንለምነው የመጣነውን እግዚአብሔር በረከት በሕይወታችን ለውጥ ያምጣል። ይህን ነው የጻድቃኑ። እኛ እኮ ለራሳችን ብለን እኮ ነው ጻድቃንን የምናከብራቸው እንድንከብር እኮ ነው እንጂ እነሱማ ምን እንጨምርላቸዋለን? የምንጨምርላቸው ነገር አለ ወገኖች? መጣችሁ ምን ጨመራችሁላቸው? ምን ተጨመርላቸው? ጻድቁ ለራሳችን ነው የመጣነው። እኛ ልንቀበል ነው የመጣነው። ስጡን ልንለው ነው የመጣነው። ልንለምን ነው የመጣነው። ከእግዚአብሔር አማልዱ አስታርቁን ለማለት ነው የመጣነው ወገኖች። አትፍራሩ። መኩራራት አያስፈልግም። በእግዚአብሔር ትዕቢት አያስፈልግም። በእግዚአብሔር ትዕቢት አያስፈልግም። ሁላችን ለማኞች ነው። ያጣነው ነገር አለ።
ያጣነውን አምላካችን ያስተካክልልን። ስለዚህ ኢትዮጵያን ምሬልሃለሁ አለች። ምሬልሃለሁ። ይህ ታላቅ ነገር ስለ ኢትዮጵያውያን የለም። ስለ ኢትዮጵያ እንዲህ ያሉ ጻድቃን ያለባት ሀገር እኮ ነው ያለነው። ዝም ብላ እኮ አይደለም፣ ለስም እኮ አይደለም። ኢትዮጵያ ታወሰደው ያው እግዚአብሔር የተባለች በአባቶቻችንማ ነበረች። አሁን ነው ግራ የገባን ሁላችን ግራ ገብቶን ያለ እንጂ በአባቶቻችንማ ምን ሁሌ ያለባት ሀገር እኮ ነው ያለነው። ግማደ መስቀል ያለው በኢትዮጵያ፣ ጽላተ ሙሴ ያለው በኢትዮጵያ፣ ሁሉ ታሪኩ ያለው የዓለም የምትመካበት በመንፈሳዊ ዓለም ከሁሉ በላይ ነው እንጂ ከሁሉ ማን ነው የሚወዳደራት ሀገሪቱ? ያው ገባ አለው ያለው በሌላ ሀገር ስልካለ እውነት እናገር ከተባለ ጽድቅ አይደለም። ጽድቅማ ኢትዮጵያ ነው ያለው፣ በረከቱማ ኢትዮጵያ ነው ያለው። ወገኖች የተወደዳችሁና የተከበራችሁ፣ ስለዚህ ጻድቁ አቡነ ገብረ መንፈስ ቅዱስ ስለ ኢትዮጵያውያን በሙሉ የለመኑበት ቃል ኪዳን ምሬልሃለሁ ተብሎ የተቀመጡበት ይሄ የሚያደርጉ አባቶች ናቸው ያሉ። ይሄን ማሰብ ያስፈልጋል። ይህ መገንዘብ ያለ የጻድቁ ልጆች ምንድን ነው የሚያስጨንቀው? እስኪ ያለው የሚያስጨንቃችሁን ላይ ለእግዚአብሔር ጣሉ ተብሏል። ይህንን በትንቢተ ኢሳይያስ ምዕራፍ 56 ቁጥር 2 ላይ ጀምሮ ያለው ይህን አድርጉ። ይህን የሚያደርግ ሰው ይህንን የሚይዝ ሰው የሰው ልጅ የሚያረግ ሰው ሰንበትንም የሚጠብቅ ሰው እጅኑን ክፉ ከማድረግ የሚጠብቅ ሰው እሱ ምንድን ነው ይላል? ብፁዕ ነው። እሱ ብፁዕ ነው። እጃችን ክፉ ከማድረግ የሚጠብቅ ብፁዕ ነው። የሚያረክሰንን ነገር ሰንበትን አንሻል፣ ሰንበትን እናክብር፣ ሕግጋትንም እናድርግ፣ እንጠብቅ፣ ሕግጋትንም እንያዝ። እግዚአብሔር ደግሞ ያከብረናል፣ ይጠብቃል። ቆይ ሄደ ደግሞ ቁጥር 5 ላይ ደግሞ ነው በቤቴና በቅጥሬ በወንድ ከወንዶችና ከሴቶች ይልቅ የሚበልጥ ስምና መታሰቢያ እሰጠዋለሁ። የሚበልጥ ስም እሰጠዋለሁ፣ የማይጠፋ የዘላለም ስምን እሰጠዋለሁ ይላል እግዚአብሔር። ይህን እንድንሰጥ እኮ ነው የሚበልጥ ስም፣ ከስም ሁሉ የሚበልጥ ስም፣ የማይጠፋ ስም፣ ከመቃብር በላይ ነው። አቡነ መንፈስ ቅዱስ አርፈዋል ካልን በኋላ አያችሁ እስከ ዘላለም ስማቸው ግን አለ። እሳቸው ግን ይሰራሉ። ስጋቸው ተቀብሯል፣ መንፈሳቸው አለ ከኛ ጋር በመቃብሩ በጭንቁም በየቤታችን በጨለማው በብርሃኑ ሲነግራቸው አለሁ ይሉናል ማለት ነው። ክብርና ምስጋና ለአምላካችን ይሁን። መቶ እጥፍ ይቀበላል፣ የዘላለም ሕይወትን ይወርሳል። አምላካችን ስለ ቃሉ የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።